እንኳን ደህና መጣችሁ። አህለን ወሰህለን። መጥበኽ መጥበኽ ማድ ቤት። ግድር ግድር ድስት። ጣዋ ጣዋ ወይም ምግላት ምግላት መጥበሻ። ሳሕን ሳሕን ሳህን። ብዙ ሳህኖች ሱሑን ይባላሉ። ሱሑን። ሾካ ሾካ ሹክያ። ብዙ ሹክያዎች ሹወክ ሹወክ ይባላሉ። ምልዓጋ ምልዓጋ ማንኪያ ማለት ነው። ብዙ ማንኪያዎች መላዕግ መላዕግ ይባላሉ። ስኪን ስኪን ቢላ። ሰካኪን ሰካኪን ቢላዎች። ተላጃ ተላጃ ፍሪጅ። ፉርን ፉርን ፉርኖ። ሞያ ሞያ ውሃ። ዓሲር ዓሲር ጭማቂ። ጁስ። ካስ ካስ ብርጭቆ ወይም ኩባያ። ፍንጃን ፍንጃን ሲኒ። ብዙ ሲኒዎች ፈናጂን ይባላሉ። ደላ ደላ ጀበና። ሱፍራ ሱፍራ ማዕድ። መክነሳ መክነሳ መጥረጊያ። መክነሳ ከህረባእያ መክነሳ ከህረባእያ የኤሌክትሪክ መጥረጊያ። ገሳላ ገሳላ የልብስ ማጠቢያ ማሽን። ሙከይፍ ሙከይፍ አየር ማቀዝቀዣ ማሽን። አነظፍ አነظፍ አጸዳለሁ። ነظፍት ነظፍት አጸዳሁ። አገስል አገስል አጥባለሁ። አገስል እስሑን አገስል እስሑን ሳህኖቹን አጥባለሁ። እስሑን ወይም ስሑን ማለት ሳህኖች ማለት ነው። ገሰልት ገሰልት አጠብኩ። አከንስ አከንስ እጠርጋለሁ። አከንስ አልአርድ አከንስ አልአርድ መሬቱን እጠርጋለሁ። አልአርድ ወይም አርድ ማለት መሬት ማለት ነው። ከነስት ከነስት ጠረኩ። አምሳሕ አምሳሕ እወለውላለሁ። አምሳሕ አልአርድ አምሳሕ አልአርድ መሬቱን እወለውላለሁ። አጥቡኽ አጥቡኽ ምግብ እሰራለሁ። ጠበኽት ጠበኽት ምግብ ሰራሁ። አረትብ አረትብ አስተካክላለሁ ወይም አዘጋጃለሁ ማለት ነው። ረተብት ረተብት አዘጋጀሁ አስተካከልኩ። አረትብ አሱፍራ አረትብ አሱፍራ ማዕዱን አዘጋጃለሁ ማዕዱን አስተካክላለሁ ማለት ነው። ረተብት አሱፍራ ረተብት አሱፍራ ማዕዱን አዘጋጀሁ ማዕዱን አስተካከልኩ ማለት ነው። አረትብ አሰሪር አረትብ አሰሪር አልጋውን አዘጋጃለሁ አልጋውን አስተካክላለሁ ማለት ነው። ረተብት አሰሪር ረተብት አሰሪር አልጋውን አዘጋጀሁ አልጋውን አስተካከልኩ። አክዊ አክዊ እተኩሳለሁ። አክዊ አልመላብስ አክዊ አልመላብስ ልብሶቹን እተኩሳለሁ። አልመላብስ ወይም መላብስ ልብሶች ማለት ነው። ከዌት ከዌት ተኮስኩ። ከዌት አልመላብስ ከዌት አልመላብስ ልብሶቹን ተኮስኩ። አገስል አገስል አጥባለሁ። አገስል አልመላብስ አገስል አልመላብስ ልብሶቹን አጥባለሁ። ገሰልት ገሰልት አጠብኩ። ገሰልት አልመላብስ
غسلت الملابس ልብሶቹን አጠብኩ طي الملابس طي الملابس ልብስ ማጠፍ ማለት ነው أطوي الملابس أطوي الملابس ልብሶቹን አጥፋለሁ طويت الملابس طويت الملابس ልብሶቹን አጠፍኩ خلصت شغلي خلصت شغلي ስራዬን ጨረስኩ خلصت ጨረስኩ ማለት ነው شغلي ስራዬ تعبانة بروح أرتاح شوية الحين تعبانة بروح أرتاح شوية الحين ደክሞኛል ወይም ደከመኝ አሁን ሄጄ ትንሽ እረፍት አደርጋለሁ ወይም አርፋለሁ ማለት ነው تعبانة ደክሞኛል ወንድ ከሆነ تعبان ይላል በሩህ እሄዳለሁ أرتاح አርፋለሁ እረፍት አደርጋለሁ شوية ትንሽ الحين አሁን طفشانة طفشانة ደብሮኛል ማለት ነው ተናጋሪዋ ሴት ነች ወንድ ከሆነ طفشان ይላል طفشان جوعانة جوعانة ርቦኛል ወንድ ከሆነ جوعان ይላል عطشانة عطشانة ጠምቶኛል ወንድ ከሆነ عطشان ይላል أنا الحين خلصت كل الشغل أنا الحين خلصت كل الشغل እኔ አሁን ሁሉንም ስራ ጨርሻለሁ ማለት ነው أنا እኔ الحين አሁን خلصت ጨረስኩ ወይም ጨርሻለሁ ማለት ነው كل ሁሉንም الشغل ወይም شغل ስራ ማለት ነው ودي أطلع شوية أغير جو ودي أطلع شوية أغير جو ትንሽ ወጣ ብዬ አየር ለመቀየር እፈልጋለሁ ማለት ነው ودي እፈልጋለሁ أطلع እወጣለሁ شوية ትንሽ أغير ልቀይር ወይም ለመቀየር ማለት ነው ጀው አየር ማለት ነው ግላዊ ወይም ግለኛ መሆን ዝምተኝነት ነው ዝምተኝነት ደግሞ ኃይል ነው ማለቴ ዝም ማለቴ ጉዳያችንን ለዛም እየነገርን ቀኝና ግራ አለመዝራት አሁን እስኪ በእናታችሁ ምቀኞችን የማያውቅ ሰው አለ ሁላችንም እናውቃቸዋለን ገና አንድ ነገር ለማድረግ እንፈልጋለን ብለን ሹክ ስንላቸው እኮ ነው ኧረ ይቅርብሽ ኧረ ይቅርብህ ይህ ነገር አያዋጣም ኧረ አትዝራ እንዴ መሬቱ እኮ በቃ ምንም ነገር አያበቅልም ኧረ አትሂድ እዛማ ጉድ ነው ያለው ኧረ እንደዚህ ነው ኧረ እንደዛ ነው የሚሉ እነዚህ ሰዎች ልንሰራ ያቀድነውን ነገር ሰርተውት ከህይወታቸው ተሞክሮ ተነስተው አይደለም ይህን ሁሉ ምክር መሳይ በውስጡ ግን ተሸናፊነት ያዘለ የወሬ ናዳ የሚያወርዱብን ወይ ከመቀኝነታቸው ነው ወይ ከፍርሃታቸው ታዲያኛም እኮ አቤት ማለት ሁላችንም አይደለንም ግን በአብዛኛው ብዙዎቻችን ሰርቶ ያልሞከረን ሰው ሰምተን ልንሰራው ያቀድነውን ነገር እርግፍ አድርገን እንተወዋለን አይገርምም ስለዚህ ነው አንድ ነገር ለማድረግ ስንነሳ እኔ እንዲህ ላደርግ ነው እዚህ ልሄድ ነው ይህን ልገዛ ነው እያን ለማውራት አንቸኩል አናውራ ዝም ብለን በጸጥታ ስራችንን እንስራ ያው እንግዲህ ስራችንን ሰርተን ስንጨርስ ራሱ ስራችንን ይናገራል አይደል አጥፊ የሆኑ ሰዎች የማያውቁትን ነገር ሊያጠፉ አይችሉም እኛ ዝም ካል ምንም ነገር አያውቁም ስለኛ ዝም ለዚህ ነው ዝምታ ኃይል ነው የሚባለው ዝም እንበል በኑሯችን ውስጥ የህይወት ሰልፍ የሚባል ነገር አለ የህይወት ሰልፍ ይህንን ይመስላል ለምሳሌ አንድ ነገር ተፈጠረ እንበል ሆነ ማንኛውም ነገር ሊሆን ይችላል ይሄው በየሰከንዱ ብቅ እያሉ የምናያቸው የምንሰማቸው ስንት ነገሮች አሉ አይደል አሁንማ በቃ የሶሻል ሚዲያ ዘመን ነውና የማይሰማ የማይታየም ነገር የለም አንድ ሰው ኮሽ ካደረገ አገር ብቻ ሳይሆን ዓለም ሁሉ ነው የሚሰማው በዚህ ጊዜ ውስጥ ነው እንግዲህ የሰው ልጅ የተለያየ ባህሪውን የሚያሳይ ያኔ ነው ሰውን ልብ ብለን ማየት መገንዘብ ያለብን
አንድ ነገር ሲደርስብን እውነት ይሁን ውሸት አለንበት ወይስ የለንበትም አድርገነዋል ወይም አላደረግነውም ግድ የለም። ገና ምኑም ሳይታወቅ የትችት ማዕት የትችት ናዳ ይወርድብናል። መልካችንን፣ ጸባያችንን፣ ህይወታችንን፣ ምናችንን የማያውቁ ሰዎች ተሰብስበው የስድብ የእርግማን ማዕት ያወርዱብናል። በጭራሽ አያውቁንም እኮ ግን ሙልጭ አድርገው ይሰድቡናል። ማዕት እስከሚወርድ ድረስ ይረግሙናል። ሰድበውን ረግመውን ከዛ ትንሽ በረድ ሲልላቸው ሌላ አዲስ የሚሰደብ ሌላ አዲስ የሚረገም ፍለጋ ይሄዳሉ። ከዚህ የሚቀጥል የሰልፍ ክፍልም አለ። ይህ ደግሞ ሀሜተኞች የሚሰበሰቡበት የሰልፍ ክፍል ነው። እነዚህም አያውቁን በጭራሽ። ግን በእኛ ወሬ የተነሳ ከተጠቀሙ አይን አውጥተው እኔ እኮ አውቃታለሁ፣ እሱማ እንደዚህ ብለው፣ እሷማ እንዲህ አድርጋ፣ ኧረ አውቃታለሁ እንዴ፣ እሷ እኮ እንዲህ ስትል እኔ እዛው አጠገቧ ነበርኩ፣ እሱ እንዲህ ሲያደርግ በአይኔ በብሌኑ አይቼዋለሁ ይላሉ። ወሬው እስከሚጠቅማቸው ድረስ አራግበው ጭሱን በሁሉም አቅጣጫ ካሰራጭ በኋላ እውነቱንም ሐሰቱንም ደባልቀው ደም ያለ ወሬ ለወሬኞች ካቀረቡ በኋላ ጭሱ ሲሰክን ወሬው ሲያረጅ ወሬኞችም ሰልችተዋቸው ሌላ ወሬ ፍለጋ ሲበታተኑ ሀሜተኞችም ይህንን ጣል ያደርጉና ትኩስ ወሬ ፍለጋ ወደ ሌላ ቦታ ይተናሉ። ቀጣዩ ሰልፈኛ ቁጥሩ አነስ ያለ ነው። ልቡ በርህራሄ ሞላ ያለ ጭንቅላቱ ትንሽ ሰፋ ያለና ትንሽዬ በርቀት የማሰብ ችሎታ ያለው ነው። ይህ ግሩፕ በሀሳብ ይተባበረናል፣ ልክ ናቸው ይለናል። ግን ይህም ግሩፕ እስከ መጨረሻው አይቆይም። ጊዜ ሲያልፍ እነሱም ወደ የስራቸው ይበታተናሉ። ቀጣዩ ግሩፕ የመጨረሻው ባይሆንም እነዚህ ወገባቸውን ሸብ አድርገው የሚያበረታቱ ናቸው። አይዞህ፣ አይዞሽ፣ ትችያለሽ፣ ትችላለህ በማለት ለጥቂት ጊዜም ቢሆን በደንብ ያበረታቱናል። ግን የማያልፍ የለምና ይህም ጊዜ ያልፋል። እነዚህም ሰዎች ያው ህይወታቸውን ሊያዩ ተሰናብተውን ይሄዳሉ። የመጨረሻውና ወሳኙ ግሩፕ ከኛ ጋራ ሆኖ የምንወጣውን ዳገት እየወጣ የምንወርደውን ቁልቁለት እየወረደ በሚቻለው ሁሉ የሚረዳን ግሩፕ ነው። ብቸኝነት ሲሰማን አለሁ የሚለን ሲጎለን የሚሞላ ነው ይህ ግሩፕ ነው አብሮን እስከ መጨረሻው የሚዘልቅ። እንዲህ አይነቱ ጉዞ በጣም አድካሚ ስለሆነ ጠንካራ ስብዕናንና ንጹህ ህሊናን ይጠይቃል። እንዲህ አይነት ህልውና ያላቸው ሰዎች ደግሞ በጣም በጣም ጥቂት ናቸው። ያ ሁሉ የህዝብ ቁጥር ቀንሶ ከኛ ጋር የሚቀሩት የአንድ እጅ ጣት እንኳን አይሆንም። በጣም ትንሽ ናቸው። እነዚህን ሰዎች በምንም አይነት አናስቀይማቸው፣ በጭራሽ አንጉዳቸው። በተለይ በሚፈልጉን ጊዜ ደግሞ አለሁን በላቸው፣ አብረናቸው እንቁም። አለቀ። እወዳችኋለሁ። ባይ ባይ።